ምን ይላል ሁለት ታዋቂ አርቲስቶች እርስ በርስ ተቧቀሱ የተቧቀሱት ሁለት አርቲስቶች እና ማን ናቸው አርቲስቶቹን እርስ በርስ ያቧቀሳቸውስ ነገር ምንድነው የሚል ነው መቀጠል ይችላል እነማን መሰሉ እሺ የባህል ሙዚቃን በዘመናዊ መልክ በመጫወት ከፍተኛ ተቀባይነት ያገኘ የመጣው ጃኪ ጎሲ በአሜሪካን ሀገር በተለያዩ ግዛቶች የሙዚቃ ስራውን ለአድናቂዎቹ እያቀረበ ይገኛል በጃኪ ጎሲ የሙዚቃ ስራ ላይ ደግሞ ሙዚቃዎቹን በውዝዋዜ በማጀብና በማድመቅ አብሮ አደጉ አብዮት ካሳነሽ ደመቀ አብሮት ይቀርባል እነዚህ ሁለት ዝነኞች ናቸው እንግዲህ ትናንት ምሽት ስራቸውን ለማቅረብ ወዳቀኑባት ፊላደልፊያ ከተማ ላይ የተዋቀሱት እነዚህ በመድረክ ላይ ተመልካችን በስራዎቻቸው በማዝናናትና በማስደሰት የሚጣመሩት ጃኪና አብዮት ትናንት ምሽት ላይ ሲቧቀሱ በስፍራው የነበሩት ሰዎችን ጭምር ግር አሰኝተዋል ጃኪ ጎሳዬ እና በተወዛዋዥ አብዮት ካሳነሽ ደመቀ የተቧቀሱት በዛሬው ዕለት በፊላደልፊያ ከተማ ለሚያቀርቡት ኮንሰርቱን ወደሚያቀርቡበት ከተማ ከገቡና ኮንሰርቱን የሚያሰራቸው ፕሮሞተር የራት ግብዣ ባደረገላቸው በራሱ በፕሮሞተሩ መኖሪያ ቤት ውስጥ እንደሆነም ለማወቅ ችለናል በዚህ በፊላደልፊያ ከተማ ለሚገኙ ነዋሪዎችና የሙዚቃ አፍቃሪዎች ስራቸውን ዛሬ ከሰዓታት በኋላ የሚያቀርቡት አርቲስቶቹ ጃኪ ጎሳይና በውዝዋዜ አብዮት ኮንሰርቱን በሚያዘጋጀው ፕሮሞተር ቤት በተዘጋጀ ራት ላይ የራት ስነ ስርዓቱ ተጠናቆ እድምተኞቹ መውጣት ሲጀምሩ ሁለቱ መነጋገር መጨቃጨቅ ይጀምራሉ ይላሉ በስፍራው የነበሩ ምንጮች ከጭቅጭቃቸውም አለመግባባታቸው ከሮ ወደ ግብግብ ገብቷል በግብግቡም ተያይዘው ይወድቃሉ ብዙም ሳይጎዳዱ ግን ገላጋዮች ገብተው ጃኪንና አብዮትን ለመገላገል ችለዋል ትናንት ምሽት ላይ ይሄ ድርጊት ከተከሰተ በኋላ እኛ ይሄን ዜና ለማጣራት ወደ ጃኪ ስልክ ደውለን ነበር ወንድሙ ለኛ ለሰው አንስቶ ጃኪን ማግኘት እንደማንችል ገልጾልናል ግን እንደ ምንጮች ገለጻ ከሆነ ድርጊቱ ተፈጽሟል አሁን ዛሬ ከሰዓታት በኋላ በፊላደልፊያ ለሚቀርበው ዝግጅት ላይ ኮንሰርቱ ይቀጥላል በዚህ ኮንሰርት ላይ በማጀብ በውዝዋዜ ኮንሰርቱን የጃኪን ስራዎች በማድመቅ የሚታወቀው አብዮት ከጃኪ ጋር በመጣላቱ ምክንያት በውዝዋዜ ይኑር አይኑር ያው ታወቀ ነገር የለም ሲሉም ነው ምንጮች የገለጹት ስለዚህ ትናንት ፊላደልፊያ ላይ የተዋቀሱት ጃኪ ጎሲና አብዮት ካሳነሽ ደመቀ ናቸው ሁለቱም አርቲስቶች ደግሞ በተለያዩ ጊዜ በሚሰጡት ኢንተርቪው ላይ ቃለ ምልልሶች ላይ አብሮ አደጎች የአንድ ሰፈር ልጆች የሚቀራረቡ የሚዋደዱ ጓደኛሞች እንደሆኑ ሲናገሩ